ክርስቲያን በአንዳንዶች ላይ እጁን ጫነባቸው። ዮሐንስንም ወንድሙን ያዕቆብን በሰይፍ ገደለው። አይሁድም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራት ነበረ። በያዘውም ጊዜ ወደ ወይኑ አገባው። ፋሲካ በዓል ወደ ሕዝቡ ያወጣው ዘንድ አስቦ የአንዳንዱ 4 ወታደሮችን ሆኖ እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስ በወይኑ ይጠበቅ ነበረ። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጠብቆ ያደርጉ ነበሩ ይላል። ጌታ ተባረከ ይሁን። ክብር ለጌታ ይሁን። ሃሌሉያ። በዚህን ዘመን ይላል በዚያን ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ በያንዳንዱ ላይ በቤተ ክርስቲያን ሁሉ ላይ ምን ጫነባቸው ይላል? እጁን ጫነባቸው። ምን ያጸናባቸው ዘንድ? መከራ ያጸናባቸው ዘንድ። ከዛ በፊት ዮሐንስንም ወንድሙን ያዕቆብን በሰይፍ ገደለው። ከዛ በኋላ ጴጥሮስንም ጨምሮ ለመግደል አስቦ በእነዚያ መሞት በሁለቱ ወንድማሞች መሞት አይሁድ በጣም እጅግ ደስ እንደተሰኙ አይቶ ጨምሮ ጴጥሮስን ሊገድለው አስቦ ያዘው። ሊገድለው አስቦ ያዘበት ሰዓት ድንገት የቂጣ በዓል ወራት ነበርና በነጋቱ አውጥቼ እገድለዋለሁ በሚል እሳቤ አሁን ወዴት ያስገባል? ወደ ወይን አስገባል። ወደ ወይን አስገብቶ ሳለ ጴጥሮስም ታስሮ ባለበት ሰዓት አይወጣም በተባለበት ሰዓት ነገ ወጥቶ በሕዝብ ፊት ይታረዳል ወይም ይሞታል ተብሎ ሲጠብቅ የነበረበት ሰዓት ድንገት ከሰማይ እግዚአብሔር አምላክ መልአኩን ይልኳል። ለጴጥሮስ መልአክ ይላካል። ታስሮ ላለበት እስር ቤት ገባ። እስር ቤቱ ጨለማ ነበር። እሱም ታስሮ ነው ያለው በ4 ክፍል። እንግዲህ 4 ክፍል አስቡት። እዚህም 4 እዛም 4 እዚህም 4 በዚህ 16 ሰራዊት መሃል ተኝቷል። እጅ እግር ታስሯል። መውጣት አይቻልም ተብሏል። ነገር ግን እግዚአብሔር አምላክ ለኪዳኑ ታማኝ ስለነበር ለቃሉ ታማኝ ስለነበር ትናንት አልጥልህም አንተ የሆነ ጴጥሮስ ነህ በዚህች ዓለት ቤተ ክርስቲያንን እመሰርታለሁ ብሎ ቃል እንደገባ መሰረት ማን ይልኳል? መልአኩን ላከው። መልአኩ መጣ። በጨለማ ውስጥ ብርሃንን በራ። ወደ ጴጥሮስ ጋር ጠጋ አለ። ጎድኑን መትቶ አነቃው። ነቃረና አነቃው። ተነስ አለው። በማይመስል ሁኔታ ውስጥ ነው ያለው። አይመስለውም፣ ለሱ አይገባም። ለዛ ሰዓት ግን ነቅቶ አነቃው። የጌታ መልአክ እንደመጣ ነካ። ጎድኑን ስነካ ጴጥሮስም ነቃ። ተነስ አለው። ልብስህን ልበስ አለው። ጫማህን አጥልቅ አለው። እኔን ተከተል አለው። ጴጥሮስ ሳያውቀው ሕልም የሚያይ እየመሰለው ራእይ የሚያይ እየመሰለው መልአኩን ይከተለዋል። ይሄዳል። የመጀመሪያውን አለፈ። የሁለተኛውን አለፈ። ሶስተኛ ወደ ትልቁ መዝጊያ ደረሱ። ደጁ ይላል በሩ ግን አውቆ ተከፈተላቸው ይላል። አውቆ ኢየሱስ ጌታ ነው። እስኪ ኪዳን አለህ ይበሉት። ቃል ያለው ሰው ነህ ይበሉት። ቃል አለህ ይበሉት። እየሄድኩ ይበሉት። በመንገድ ይበሉት። አልቀርህ ይበሉት። ኪዳን አለህ ይበሉት። ሃሌሉያ ሃሌሉያ። ኪዳን አለህ። አሜን። ጴጥሮስ ኪዳን አለው። ኢየሱስ ክርስቶስ በዚህ ምድር ላይ ሲንቀሳቀስ እንደነ ሥጋ ለብሶ በሚያገለግልበት ጊዜ ለጴጥሮስ ኪዳን ነበር። በዚህ ጫለ ቤተ ክርስቲያንን ይመሰርታል። ቤተ ክርስቲያንን የገሃነም ደጆች አይችሏትም የሚል ትንቢት ቃል በጴጥሮስ ላይ ወጥቷል። ከጌታ ከኢየሱስ ክርስቶስ ከአፉ ይህንን ሰምቷል። ይህ ሰምቶ ያለ ጴጥሮስ ነው። ብዙ ኪዳን የተቀበለ ጴጥሮስ ነው። የብዙ ትውልድ አባት ሊሆን ያለው ጴጥሮስ ነው። አሁን ግን በቅጽበት ይገደል፣ ይጥፋ፣ ይሙት ተብሎ ተመካክሮ በተነሱበት ሰዓት የራሳቸው ዓላማ ይሳካል፣ በቃ ይጠፋል ብሎ ሲደመደሙ ታስሯል ብሎ ሲያበቁ የሰማይ እጅ ግን
ኢየሱስ ጌታ ነው። የሰማይ ልጅ መልአኩ ላከው። የጌታ መልአክ መጣ፣ በጨለማ ላይ ብርሃኑ በራ። ጴጥሮስን መጥቶ ጎድኑ ነካ። ተነስ አለው። ሃሌሉያ! ኢየሱስ ጌታ ነው። ወገኔ እግዚአብሔር ካንተ ጋር ነው። እግዚአብሔር ካንተ ጋር ነው። አጠገብ ያለው ሰው ጌታ ካንተ ጋር ነው። ጌታ ካንተ ጋር ነው። አውቆ ይከፈትልሃል በለው። አውቆ ይከፈትልሃል በለው። ሃሌሉያ! ሃሌሉያ! ጴጥሮስን መድረስ ያየ በር ራሱ የሰው እጅ ሳይነካ በራሱ ጊዜ ተከፈተ። ውጣ ነው። ወጣ ጴጥሮስ። እዛ በኋላ ወደ ልቡ ተመለሰ፣ አስተዋለ። በማስተዋል ሲያይ ለካ እግዚአብሔር እንዴት እንዳዳነው፣ እንዴት እንዳስመለጠው፣ ከዛ ከእስር ቤት እንዴት እንደወጣ መገናዘብ ቻለ። ሲያስበው ለካ ድንቅ ነው፣ ለካ ታምራት ነው፣ ለካ እግዚአብሔር አወጣው፣ እግዚአብሔር ለካ ረዳው። ወዴት መሄድ እንዳለበት አስተዋለ። ስለሱ በቅርብ ወደ ሚጸልዩት ጋር ሄደ። ሄዶ እንኳን ልክ እንደደረሰ በሩን ሲያንኳኳ እዛ ውስጥ ሆኖ ተሰብስበው ስለሱ በብርቱ ሲጸልዩ የነበሩ መፈታቱን እንኳን አላመኑትም። ይፈታል ብሎ አላመኑትም። ግን ስለ መፈታቱ አጥብቀው በጣም ጸልዩዋሉ። በእግዚአብሔር ፊት አልቅሰዋሉ። ጴጥሮስ እንዲፈታ፣ ጴጥሮስ እንዲያመልጥ፣ ጴጥሮስ እባክህ እንዳይሞት በሚል በጣም ጸልዩዋሉ። ነገር ግን በመጣ ሰዓት በሩን ሲያንኳኳ ኧረ አይደለም አሉ። አንዲት ሴት ግን ከመሃላቸው ወጣ። አንዲት ገረድ ወደዚህ አምልክባል መጣችና ታያለ። ሲሰማው ቀረብ ስትል ጴጥሮስ ነው ድምፁን ጴጥሮስ ነው። እነዛ ግን አላመኑትም። አይደለም አሉ። አይደለም እንዲህ ጴጥሮስ ነው። እሱን ደግሞ ማንኳኳቱን አዟተረ። ያለ ማቋረጥ ያቋቋል። ሃሌሉያ አሜን። እዛ ቤት እንግዲህ በጣም እጅግ የሚያስገርም ሁኔታ ተፈጥሯል። በሱ መምለጥ ኢየሱስ ጌታ ነው። አጠገብ ያለው ሰው አመልጣሃል በለው። አመልጣሃል በለው። አመልጣሃል በለው። አመልጣሃል በለው። ድንገተኛ ቦታ አያገኝህም። የጠላት ሰይፍ አያገኝህም። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! አጠገብ ያለው ሰው አትገኝም በለው። ለጠላት አትመችህም በለው። እግዚአብሔር በለው ይጠብቅሃል በለው። ጌታ በለው ይጠብቅሃል በለው። ሃሌሉያ! ዛሬ እንደዛ ይሆናል። በድንገት የተማማለ ሊያጠፋቸው የተማማለ ሊገላቸው የተማማለ አጠፋለሁ ባይ እያየ እግዚአብሔር አምላክ በኢየሱስም ልትሄድ ኃይል ይሰጥሃል። ኃይል ይሰጥሃል። ኃይል ይሰጥሃል። ይሄ በነዛ እይታ ሞቷል በቃ።